የቢሮ አድራሻን በተመለከተ የአዲስ አበባን ኦሬዲ ሰጥተናል የክልሎችን የከተማዎቹን አድራሻ ሰጥተናል እንድትወስዱ ከቢሮ እንድትወስዱ የተገለጸላችሁ ይመስለኛል ምናልባት ያልወሰዳችሁ ካላችሁ ዴታው ሰፊ ስለሆነ እንደ ዌብሳይት ላይ ፌስቡክ ላይ ሲለጠፍ እና በዛ ዳውንሎድ ለማድረግ ሲደረግ ላይ መጭ ስለሚችል ከቢሮ እየመጣችሁ እያንዳንዱ ምርጫ ክልል የት ከተማ እንደሚገኝ በተጨማሪነትም አድራሻውን በመግለጽ ልንልክ እንችላለን ግን እውነት ለመናገር አዲስ አበባ ያለው ነው እንጂ አድራሻው የትኛው ህንጻ ላይ ነው የሚለው ከተማውን ካወቀ አንድ ፓርቲ እዛ ከተማ ውስጥ የቱጋኑ የምርጫ ክልሉ የተቋቋመው ብሎ ሎኬት ቢያደርግ በአብዛኛው የሚከብድ ነገር ነው ብያለንም ግን እኛ እሱም መረጃ ቢሆን አለን የትኛው ህንጻ ወይም ደግሞ የትኛው ቢሮ ለምሳሌ ከዚህ ቀደም ስራና ከተማ ልማት የነበረው ወይ እንደዚህ የቤት ቁጥር ያለው በጣም ጥቂት ነው እኔ ኢትዮጵያ ውስጥ ቀርቷል መሰለኝ የቤት ቁጥር ብዙ አድራሻ ከነቤት ቁጥሩ አይመጣም ግን እናንተ እነዛን ቢሮዎች ለመለየት የሚያስችላችሁ መረጃ አሟልተን መስጠት እንችላለን ወረዳውን ከተማውን ካወቃችሁ ቢሮውን ፈልጋችሁ ማግኘት አያስቸግርም ምክንያቱም ብዙ ቤቶች የቤት ቁጥር የላቸውም ቀበሌ የሚያስቸግራል ያሉት ነገር እውነት ነው እኛም ለዚህ አክብሮት አለን ስንገልጽ የነበረውም ይሄንን ነው በተለያየ ማመልከቻዎቻችን ላይ በተለያየ ሚዲያ አስተያየት ሲሰጡ ቀበሌና የቤት ቁጥር የተዘጉባቸውን ቢሮ ስላልጠቀሱ ነው የተባለው ነባሪያውን የሀገሪቷን ችግር አሁን እርሶ በተረዱት መጠን እኛም የተቸገርነው እሱ ስለሆነ ነው ፎር ዛት ማተር የፖሊስ ጣቢያ የቤት ቁጥር ማግኘት ይቻል እንደሆነ ሌላ ጥያቄ ሆኖ ይሄንን በማለቱ አመሰግናለሁ እና የተዘጉብን ቢሮዎች ከተሞቹን ወረዳዎቹን ዞኖቹን ጠቅሰን በክልል አቅርበን ነበር ለዚህ የተሰጠው ምላሽ ብልጽግና የዘጋውት ቢሮ የለም ማለቱ እንደሆነና ቢሮውን ቁጥር ቤት ቁጥር ግለጹ መባሉ ነው እና ብልጽግና ድሮስ ዘጋው ሊል አይችልምና ህገወጥን ተግባር የሚፈጽም አካል ፈጽም ያለው ብሎ ያንን አይናገርም ባላችሁ ስትራክቸር አሁን በዘረጋችሁት መስመር በነዛ ከተሞች ቢሮ የነበረን መሆኑንና የተዘጋ መሆኑን ማረጋገጥ ትችላላችሁ ከዚህ በላይ ግን አንድ አሁን የማነሳው ጥያቄ የወረዳው እንዳለ ሆኖ ዋና ጽፈት ቤታችን አሁንም ብልጽግና በሚያዘው የአዲስ አበባ ፖሊስ ቁጥጥር ስር ነው ምርጫ ቦርድ በኦነግ አመራር መካከል የተፈጠረውን ችግር አስመልክቶ መፍትሄ ሲሰጥ ያለው ነገር አለ ነገሮች ወደ ቀድሞ ቦታቸው ስታትስ ኮ አንቴ እንደተመለሱ ውሳኔ አስተላልፏል ያ ማለት ሊቀመንበር ናቸው የቢሮ አዛዥ ናቸው ሊቀመንበሩ ነው በሐምሌ 25 በፖሊስ ኃይል በወረራ ከቢሮ የወጡት እና እስካሁን ድረስ ከየት እንደታዘዘ ባልታወቀ ሁኔታ የፍንፍኔ ጉለሌ የሚገኘው ዋና ጽፈት ቤታችን መስሪያ ቤታችን በአዲስ አበባ ፖሊስ ቁጥጥር ስር ነው ያለው ስለዚህ ወደ ስታትስ ኮ አንቴ የመመለስ ኃላፊነት የናንተ ነው ጽፈት ቤቱን የሚያዝበት ሊቀመንበር በስራ ወደ መስሪያ ቤት ገብቶ መስራት አልቻሉም በግል የመንቀሳቀስ ነፃነታችንን ተገድበናል ሁለተኛ ነጥባችን በሶስተኛ ደረጃ አመራሮቻችን የታሰሩት እንደሚባለው ብልጽግናም እንደሚሰጠው መልስ ለህግ የበላይነት እናንተም እንደምትሉት ፍርድ ቤት ጉዳዮቻቸውን ስለያዘ አይደለም እኛ በግልጽ እየተናገርን ያለነው በሺ የሚቆጠር ወደ 50,000 እስረኞች አሉ በኦሮሚያ አሁን ከነዛ ውስጥ እኛ ለየት አድርገን ያቀረብነው ፍርድ ቤት ጉዳዮቻቸውን ዘግቶ በነፃ እንዲለቀቁ ከአንዴም እስከ 5-6 ጊዜ የጻፈ አመራሮች አቃቤ ህግ ክስ የለኝም ከነዚህ ሰዎች ላይ ብሎ ከመጀመሪያ ፋይላቸውን የዘጋውን አመራሮች
እነ ሚካኤል ቦራን፣ እነ ኬነሳ አያና፣ እነ ኮሎኔል ገመቹ አለ ሰነዱ የዘጋበት ጥቅምት 23 የተዘጋ ፋይል እስካሁን ድረስ በተለያዩ ፖሊስ ጣቢያዎች እየተንከራተቱ ነው። ሌሎች ደግሞ ፍርድ ቤትም ቀርቦ ክስ ያልተመሰረተባቸው በሺህ የሚቆጠሩት በየተለያየ ፖሊስ ጣቢያ አሉ። እነዚህ ሶስቱን አይነቶች ነው መፍትሄ እንዲሰጥበት የፈለግነው። ያን አላደረጋችሁም። ብልጽግናም ያንን ለማድረግ ፈቃደኛ አይደለም። በመጨረሻ እንደ ጥያቄ ማንሳት የምፈልገው በዚህ መመሪያም ላይ የተቀመጠው በህግ ወይንም በፍርድ ቤት ውሳኔ የመመረጥ ወይንም የምንነጋገረው እስካሁን ነገር መመዝገቡ እንደተጠበቀ ሆኖ ከእጩ ምዝገባ ጋር የተያዘ ቀጥታ ጥያቄ ሆነ ጥያቄ ነው። በዛው ችግርም ካላችሁ በዛው እሱ ላይ ቢያተኩሩና ቢያጠናቅቁ። አይዞን፣ ከዚህ በኋላ ምናልባት እናስቸግራችሁም ይሆናል። ለዛሬ ብቻ ቻሉን። አንድ ጥያቄ ነው፣ የመጨረሻ ጥያቄ። በህግ ወይንም በፍርድ ቤት ውሳኔ የመመረጥ ወይንም የመምረጥ መብቱ ያልተገፈፈ ሰው በእጩ መቅረብ እንደሚችል ህጉ ይደነግጋል። አሁን የጠቀስኳቸው በየፖሊስ ጣቢያው የታሰሩና ምንም በህግ አግባብ እየተጠየቁ ያልሆኑ ፍርድ ቤት በነፃ ያስተናበታቸውን አካላት እጩ አድርገን ማቅረብ እንችላለን? ይሄንን መልስ እንዲሰጡን ነው የምፈልገው። እጩ ማድረግ ይቻላል ወይ? በህግ ወይንም በፍርድ ቤት መብታቸው አልተገፈፈምና እንዲሁ ብልጽግና ከምርጫ ሊያግድ ብሎ አጉሮ የያዛቸውን ሰዎች እንደ እጩ አድርገን ማቅረብ እንችላለን ወይ? ምክንያቱም እጩዎቻችን ስለነበሩ ነው። ከዛ እስር ቤት ያሉትን ማለቶት ነው። ፖሊስ ጣቢያ ያሉትን አቶ በቴ ብዙ ነገሮች አንስተዋል። የጽህፈት ቤት ነገር አንስተዋል፣ የስራት ነገር አንስተዋል። አጠር አድርጌ እነካካዋለሁኝ። ብዙ ጊዜም የተናገሩት ነገር ስለሆነ በእኛም በኩል እየታየ የቆየ ነገር ስለሆነ በፍርድ ቤት ያልተያዙ ምንም አይነት የፍርድ ቤት ቀጠሮ የሌላቸው ሰዎች በተለይ ሊደርሺፕ ላይ ያሉ የኦነግ ሊደርሺፕ ላይ ያሉ ሰዎች ጉዳያቸው እንዲታይላቸው ከሚመለከተው የመንግስት አካል ጋር እየተነጋገርን ነው። ለይተን በሊስቱ አቅርበናል እና ቀጠሮ እስከሌላቸው ድረስ በእስር የሚቆዩበት ምክንያት ምንም የለም። ቀጠሮ ያለበትም በራሱ እንግዲህ አግባብ የሚታይ ነው ብለን ነው እዛም ውስጥ የማንገባው። ይሄንን ለይተን ለመንግስት ለሚመለከተው በተለይ የኦሮሚያ መንግስት ቁጥጥር ስር ስላሉ ከነሱ ጋር እየተነጋገርን ነው፣ እየተከታተልን ነው። ጽህፈት ቤታችሁን በተመለከተ ብዙ ውይይት አድርገናል። ሁለቱም የሊደርሺፑ አባላት ባሉበት ማለት ነው። ጽህፈት ቤቱ በፖሊስ ቁጥጥር ነው የቁጥጥር ስር ነው የተባለውን ሁለቱ የአመራር አባላት ሁለቱ ፋክሽንስ ማለት ነው አልተስማሙበትም። በፖሊስ ቁጥጥር ስር ውሎ ሳይሆን አንደኛውን ሊያጠቃኝ ነው ብሎ ስላመነ ፖሊስን መጣ እዚህ ጠብቅ ስላለው ነው የሚል ሪፖርት ቀርቦልናል። ይሄኛው ነው ትክክል ወይም ያኛው ነው ትክክል ለማለት ሳይሆን ምርጫ ቦርድ ከሌ ቢሮ በዚህ መንገድ ይቀመጥ ወይም ያኛው ቡድን በዚህኛው መንገድ ይቀመጥ ማለት በኤክስፐርቲዙ በሌለን የሴኩሪቲ ጉዳይም ዘው ብሎ መግባት። ምክንያቱም እየተጠቀሰ ያለው በጣም ከፍተኛ የማስፈራራት ሁኔታ አንደኛው በአንደኛው ላይ ፈጽሟል እና ለህይወት የሚያሰጋ ነገር ነው። በዚህ ምክንያት ነው ጥበቃ ይሰጠን ብለን ያመለከት ነው ብለው በኦነግ አመራር ውስጥ ያሉ ሰዎች ፍለፊት ነው የገለጹት እና ፖሊስም በዛ መሰረት ነው ያስኩት ብሏል። ስለዚህ እኛ ኢንተርቪው አድርገን ውሳኔ የምንሰጥበት ሁኔታ ስለመኖሩ እርግጠኛ ስላልሆንን ምንም ኢንተርቬንሽን ማድረግ አልተቻለም ማለት ነው። እስር ቤት ያሉ ሰዎች በእጩነት መቅረብ ይችላሉ ወይ? አጭሩ መልስ አይችሉም ነው። ምክንያቱም እሱን በር ከከፈት ነው የኦነግ አባላት ብቻ ሳይሆኑ በነፍስ ግድያም የተከሰሱት ማለት ባይፈረድባቸውም እንኳን እጩን ንቅረብ ሊሉን ነው። አንዳንድ ሀገራት ያቀርባሉ።
ስትሬንጅ በሆነ ሁኔታ ማለት ነው። ግን የኛ ህግ ያንን የሚያዝ አይደለም። እኔ አስተያየት ወደ ለምን አላዘዘም ወይም ለምን አልፈቀደም ወደሚለው መሄድ አልችልም። ግን ያን የሚፈቅድ አይደለም እና እስር ላይ ያሉ የፖለቲካ ፓርቲዎች አባላት በእጩነት ይቀርባሉ የሚባልበት ሁኔታ የህግ አግባብ የለም ማለት ነው። ግን እስር ቤት ቆይተው ፍርድ ቤት ነጻ እስካላቸው በከባድ ወንጀል እስካልተፈረደባቸው ወይም ፍርድ ቤቱ መብታቸውን እስካልገደበባቸው በእጩነት ለመመዝገብም ሆነ ለመወዳደር ይችላሉ። በራሱ በአመራሮቹ መካከል የፈጠረው ችግር ወደ ብልጽግና ማላቀቅ ባይሆን የራሱ ችግር ሳይፈታ ህግ ሳያቀርብ ብልጽግና ለመክሰስ ባይሞክር እኔ እንዴት እዚህ መድረክ ላይ እንደሚመጣ እንኳን አላውቅም። የሽግግር መንግስት አቋቁም ያለው ብሎ እኮ አውጇል። የበቴ ክንፍ ማለት ነው። የሆነ የበቴ ክንፍ ሁለት ቦታ ስላለው ነው ሽግግር መንግስት አቋቁሞ ሽግግር መንግስት የሚያዋቅሩ በቨርቹዋል ኢትዮጵያ ለመምራት ውጪ ያሉ ኮሚቴ ሁሉ አቋቁሟል። የቱ ጋር የምርጫ ቦርድ ህግ ያከበረው? ምርጫ ቦርድ ሽግግር መንግስት አቋቁሟል ለምሳሌ ምርጫ ቦርድ ችግራችሁን በጉባኤ ፍቱ ብሎ ነው ያቆየው የሰማነው መግለጫ። ስለዚህ አንዳንዴ ምርጫ ቦርድም የአገሪቱን ህግ የማያከብሩ የፖለቲካ ፓርቲዎችን ህግ እንዲይዙ አግባብነት እንዲይዙ በምርጫ ቅስቀሳ ግጭትን የሚቀሰቅሱ ግጭትን በሚቀሰቅስ አግባብ የምርጫ ቅስቀሳቸውን የሚያካሂዱ የፖለቲካ ፓርቲዎችን ከወዲሁ እንዲታረሙ ቢደረግ። ለምሳሌ አሁን እስከዛው የታዩ ምልክቶች አዲስ አበባ የከሌለች የሚል ቅስቀሳ ሆን ተብሎ ግጭት መፈለግ የሚይዘው ባንዲራ ምን መሆን አለበት? ከወዲሁ እንደዚህ አይነት ነገሮች በተለይ የተለያዩ አስተሳሰብና ፍላጎቶች ባሉበት አካባቢ ጥንቃቄ ያሻል። የቅስቀሳ አካሄዳችን እና አተገባበራችን ምን መምሰል እንዳለበት ምርጫ ቦርድ እንደዚህ አይነት ነገሮች ላይ ከወዲሁ ቢያስብበትና አቅጣጫ ቢሰጠንም ጥሩ ነው የሚለው። በአጠቃላይ እኔ አብዛኛው ክሶቹ የእናቴ መቀነት አደናቀፈኝ አይነት ይመስላሉ። ግን ደግሞ በግልጽ እዚህ ቦታ እዚህ ክልል እዚህ ወረዳ ብሎ የተነሱትን ልክ ከዚህ በፊት ከምርጫ ቦርድ ጋር ተባብረን እንደምናየው ከምርጫ ቦርድና ከተፎካካሪ ፓርቲዎች ጋር በትብብር እንደምናየው ሁሉ ወደፊትም ይሄን ምርጫ በሰላም በዲሞክራሲያዊ መንገድ በነፃነት ለማጠናቀቅ ካለን ፍላጎት በመነሳት ካለን ቁርጠኝነት በመነሳት እና ለኢትዮጵያ የፈለገውን ያሻውን እንዲመርጥ ካለን ቁርጠኝነት በመነሳት የኛ አመራር የኛ ደጋፊውን ማንም ይሁን የምርጫውን ሂደት ላይ ጉድፍ የሚፈጥር ሳንካ የሚፈጥርና አካል ለማቅረብ በእኛው ዝግጁ ነን። ይህን ለማድረግም ደግሞ እስከ ቦታው ድረስ ሄደን ጉዳዩን አጣርተን አስፈላጊውን የእርምት እርምጃ በመውሰድ በእኛው ቁርጠኝነት እንዳለ ለማሳረፍ አመሰግናለሁ።